ስለምፈልግ ነው። ከዛም ባለፈ ደግሞ እዚህ ቦታ ላይ አንዳንድ ትዝታዎች እንድታስታውሽም ስለምፈልግ ከዛ ውጭ ምንም እንትን የተፈጠረ ነገር የለም። ግዴታዬ ነው አንቺን ማግኘት። አንቺ እኔን ማግኘት ባትፈልጊ ራሱ እኔ ግዴታዬ ነው አንቺን ማግኘት ማለት ነው። ባለፈውም ብዬሻለሁ። አይ አብርሽ፣ ስንቱን አስታውሰን እንችለዋለን። ወደ ገደለው ግባ። እኛ ስንቱን እናስታውስ? የራሳችን የማዳም የልጅን አረቅ ስንቱ አለብን። ተው፣ ወደ ገደለው ግባ። ለማንኛውም ሰላም ጤና ስጠልን። እንዴት አመሻችሁ? እንዴት ናችሁ? ደህና ናችሁ? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እናንተም ጋር ሰላም እንደሚሆን ሙሉ ተስፋ አለን። አይ የማዳም ቅመሞች፣ እኔ እኮ እናንተ ነው የምታሳዝነው። እንደው ዛሬ ደስ ብላችኋል ማለት ነው። ሉሉ እኮ ናት ሉሉ። አይ ቃንቀጭንቅጫ የምትናገረው የማዳም በጎች ትለን ነበረ። እኛስ መውደዳችን የማዳም በግ ሰውን መውደዳችን የማዳም በግ አስባለን። ስንሰጥ ሰጪዎች ተባልን፣ ስንወጣልን የማዳም ቁሞች ስንት ነገር ተባለን። እንግዲህ ያው የአብርሽ ቤት ዛሬ በቃ የሆነ ኮሜንቱ ራሱ ደስ ይላል። አብርሽና ሩታ ይታረቁ። ሄርሜላን ለስራ ቢሆንም ከህይወትህ አውጥተሃት ከሩታ ጋር ስራ ከሩታ ጋር ስትሆን ነበረ እይታ ራሱ የነበረ እና ሩታና አብርሽ ታረቁ የሚሉ ናቸው አብዛኛቸው ማለት ነው። እኔም ከነሱ አንዷ ነኝ፣ እኔ ነኝ ማለት ነው። ምክንያቱም እኔ ሴት ልጅ ነኝ። በሴት ልጅ ግፍ ሲደረግባት፣ ሴት ልጅ ያልሆነ ቦታ ሆና ስትገኝ፣ ሴት ልጅ ወንድ ልጅ ሲጨፈልቃት ሲረግጣት ሳይ በጣም ነው ደም የሚፈላው ማለት ነው። ከሷ ለመጀመሪያ ውበቷን ምንዋን አይቶ ይመጣና በቃ ቤቷ ብላ ስትገባ እንደገና የሆነ ነገር ወይ ትንሽ በችግርም ይሁን ጊዜ ባለማግኘትም ይሁን ቆሸሽ ስትል አንዷ ጋር ሄዶ ለጠፍላል ይሄ ወንድ ማለት ነው። እሷን መንከባከብ ሲገባው፣ በየቀኑ ማስደሰት ሲገባው፣ የማታ ልብስ ገዝቶ ማምጣት ሲገባው፣ የስራ ልብስ መለየት ሲገባው እሷን ትቶ ሌላኛው ያኛዋስ መውደቋ እንዴት ታውቃለህ? እኔ የሚገርመኝ ነገር ማለት ነው። ለማንኛውም ትዝ እንዲላት ትዝታ እንዲያስታውሳት ብሎ በመጀመሪያ የተገናኙበት ቀለበት ያደረጉበት ቦታ ቀጥሯት መጣች። እንደዛ በዛም ቦታ መቅጠርም አልነበረብህም። የሆዷ ልጅ እኮ ይረበሻል፣ እሷም እኮ ትረበሻለች። ሴት ልጅ ናት። እዛ መቀጠር አልነበረብህም። እንግዲህ ያው አስብበታለሁ በማለት ነው የተለያያችሁ ማለት ነው። ቀጣይ ግን አንድ ላይ ሆናችሁ መምጣት አለባችሁ። ይበቃችኋል። ተለያይታችሁ ብዙ ሰራችሁ። እኛው እንኳን ዩቲዩበሮች እይታ ባይኖረንም ምን ባይኖረንም ለምን እንደሆነ ይገባናል ነገሩ። ስለዚህ አሁን ይበቃቸዋል። ሄርሜላም የራሷን ቻናል የተወሰነ አሳድጋለች፣ ይበቃታል። ከእናንተ ጋር ተገናኝታ ብትሰራም ምንም ችግር የለውም ትስራ። ነገር ግን ይሄ ፍቅር የሚያጫውታችሁ ነገር ትታችሁት ሩታና አብርሽ አንድ ላይ ሆናችሁ ልጃችሁን አሳድጉ። ያው ጊዜው ደርሷል እየተባለ ነው። ተዘጋጂ ተብያለው። ሊቆይም ይችላል ተብሏል። እንዳይቆይ እናንተ ያው እየሰራችሁም እያገኛችሁም ስለሆነ የምስኪኖቹ የድሃዎቹ ትንሽ ቢቆይላቸው በሆድ ቢያድግ ያስብላቸዋል። በአሁኑ ሰዓት ኖሮ ስለተወደደ ለማንኛው እናንተ ያው ብዙ ጥሩ ስራ እየሰራችሁ ስለሆነ ቢወለድም በደንብ አድርጋችሁ ትንከባከቡታላችሁ። በሱም ቪዲዮ ትሰሩበታላችሁ። እኔ ልውሰድ በማለትም እኛ አይዲያ እናመጣላችኋለን። የማዳም ቅመሞች ማለት ነው። እኛ ቆመን እንሄድ እናመጣላችኋለን። አብሽሩ እና ለማንኛውም አብርሽ ደግሞ ተመችቶታል፣ ወፍሯል፣ በሰላም ነው። ምን ተገኘ? ከሩታ ስትርቅ እኮ በጣም ነው የፈርከው፣ ታይቶሃል። ግን አራ እንደዚህ ወንድ ልጅ እንደዚህ ዝዝፍ ማለት የለበትም። ሄድ ስፖርት ቤት ግባ። አንድ ቪዲዮ ለቀህ በሁለት ቀን አንድ ቀን ነው የምትለቀው። አንድ ቀን እንኳን ስፖርት ግባ። ዛሬ ግባና ከነገ ወዲያም እንደዛ እያልክ ስፖርት ስራ። በጣም እየወፈርክ ነው። አራ ከፍቅር ጋር የነበረ ጊዜውን ቪዲዮን አምጡልኝ፣ እንደው ቆርጬ ላምጣላችሁ እንዴ? ራሳችሁ እንዴ ወደ ታች ወረዱና እስቲዩማ። እና በጣም እየወፈረ ነው። ለማንኛውም ያው ቀጣይ ሩታ እንድትወልድ ስለሆነ ይበቃቸዋል። ያው ፕራንክም ይሁን ወለትም ተጣልተው ነበር ይሁን ምናምን
እነሱ ናቸው የሚያውቁትና ለማንኛውም ካሁን በኋላ አንድ ላይ ይሆኑልን ብለዋል። ብዙ ሰው ጥያቄ ስላቀረበባችሁ እናንተ አንድ ላይ ሆኖ አንድ ላይ ስትሆኑ ነው የሚያምርባችሁ። ቻናላችሁ የሚታየው ደግሞ አንድ ላይ ስትሆኑ ነው። ስትለያዩ አይታይላችሁም። እናንተ ልብ ብላችሁ ተመልከቱት ማለት ነው። 500 ገባለሁ ብለህ ነው 500 ሺህ ገባለሁ ብለህ ነው እሷን ያራካት የነበረው። አትገባም። ሩታ ስትኖር ነው 500 ሺህ የምትገባውና ቻናልህ የሚንቀሳቀሰው እይታ እየቀነሰ ስለሆነ ሩታን መልሳት ለማለት ወዳለሁኝ። ኮሜንታተሮች ደግሞ ትለያላችሁ። የማዳም ቅመሞች እንደው ለመጻፍም ለማየትም መቼ ነው የሚያደርሳችሁ? ለቲክቶክም አለን፣ ለፌስቡክም አለን፣ ለትዊተርም አለን፣ ለኢንስታግራምም አለን፣ ለሁሉም ቦታ አለን። እንደው ማዳሞቻችን እኮ የሀገራችን ዘፈን አለማዘፈናቸው ሀቂቃ ልናመሰግናቸው ይገባል። እና ለማንኛውም ራሳችሁንም እየጠበቃችሁ እኛንም እያበረታታችሁ እያልኩኝ በዚሁ ልለያችሁ። ማሰላማ